ሰላም እንዴናችሁ ተመልካቾቻችን ከሀርነት-ቲቪ ወደ እናንተ የሚደርሰው የሰዓቱ ዜና ይዤላችሁ ቀርብ ያለው በአርዕስተ ዜናዎች ጀምራለሁ። ገዢው መንግስት በመላው የወላይታ ህዝብና የዞኑ ከፍተኛ አመራሮች እስርና ጭፍጨፋ እየቀጠለበት መሆኑ ተገለጸ። አቶ ጃዋር መሐመድና ሌሎች 14 ተጠርጣሪዎች ጉዳያቸው በሚመለከት ዳኛው ለከሳሽ ወግነው እየመሩ ስለሆነ ይነሱልን ሲሉ ጠየቁ። አቶ ልደቱ አያሌው በሕክምና ምክንያት ያቀረቡት የዋስትና ጥያቄ ፍርድ ቤት ውድቅ አደረገው። የወላይታ ዞን ከፍተኛ አመራሮችን ጨምሮ ቁጥራቸው ከ26 በላይ የሆኑ ግለሰቦች እሁድ 3 2012 በቁጥጥር ስር መዋላቸው የሚታወስ ነው። የግለሰቦቹን በቁጥጥር ስር መዋልን ተከትሎ የዞኑ አስተዳደር መቀመጫ በሆነችው ሶዶ ከተማ ወጣቶች ተቃውሟቸውን ሲያሰሙ ማምሸታቸውና የጥይት ተኩስም ይሰማ እንደነበር ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። የደቡብ ክልል ቴሌቪዥን ጣቢያ የክልሉን ፖሊስ ኮሚሽንና የጸጥታ ቢሮን ጠቅሶ ምሽቱን ባቀረበው የዜና አወጃ የዞኑ ከፍተኛ አመራሮችን ጨምሮ 26 ግለሰቦች እሁድ መታሰራቸው ዘግቧል። በወላይታ በተቃዋሚ ፓርቲነት የሚንቀሳቀሰው የወላይታ ብሔራዊ ንቅናቄ ወብን የፓርቲው አደረጃጀት ጉዳይ ኃላፊና የወላይታ ዞን ከፍተኛ አመራሮች መታሰራቸው በወቅቱ ባወጣው መግለጫ አረጋግጧል። ፍትሐዊ ህገ መንግስታዊና ፍጹም ሰላማዊ በሆነ መንገድ በመጠቀም የወላይታ ህዝብ ለሚጠይቀው ጥያቄ በሰላም ምላሽ ከመስጠት ይልቅ አመራሮችንና ታጋዮችን በማሰር እርምጃ ፈጽሞ ህገወጥና የመብት ጥሰት ተግባር ነው። በመሆኑም የወላይታ ህዝብ ጥያቄ ምላሽ እስኪሰጠውና በህገወጥ መንገድ በሰላም ስብሰባ እያካሄዱ ሳለ በወታደራዊ ከበባ የታሰሩ የወላይታ ህዝብ የትግል መሪዎች እስኪፈቱ ድረስ ሁላችንም በአንድነት እስረኞች ነን ሲሉም በመግለጫቸው ማካተታቸው ይታወሳል። ፍርድ ቤት የቀረቡት አቶ ጃዋር መሐመድና ሌሎች 14 ተጠርጣሪዎች ጉዳያቸውን በሚመለከቱት ዳኛ ገለልተኛ ላይ ጥያቄ እንዳነሱ ከጠበቆቻቸው አንዱ የሆኑት አቶ ቱሊ ዋይሳ ለቢቢሲ ገልጸዋል። ጠበቃው እንዳሉት ተጠርጣሪዎች ችሎቱን እየመሩ ያሉ ዳኛ ገለልተኛ፣ ሚዛናዊና ፍትሐዊ ስለመሆናቸው እንጠራጠራለን ሲሉ ባለ 7 ገጽ ማመልከቻ አስገብተዋል። በማመልከቻቸው ላይ ዳኛው የፌሳቅ ስቀውን ያስተናገዱኝ ማለታቸውን ከ10 ተከላካይ ጠበቆቻቸው መካከል አንዱ የሆኑት አቶ ቱሊ አክለዋል። ተጠርጣሪዎቹ ዳኛው እንዲነሱ ጥያቄ ቢያቀርቡም ችሎቱን እየመሩ የሚገኙ ዳኛ ግን ጥያቄያቸውን ውድቅ አድርገውታል። ለተጠርጣሪዎች ጥያቄ በሌሎች ዳኞች ታይቶ ብይን እስኪሰጥ ድረስ መዝገቡ ተዘግቶ ተጠርጣሪዎቹ ባሉበት እንዲቆዩ መወሰኑንም ተናግረዋል። ጠበቃው እንዳሉት ተጠርጣሪዎቹ ባስገቡት ማመልከቻ ላይ ዳኛው ለከሳሽ ወግነው ጉዳዩን እየመሩ ስለሆነ ይነሱልን ሲሉ ጠይቀዋል ሲል ቢቢሲ ዘግቦታል። በምስራቅ ሸዋ ዞን የቢሾፍቱ ወረዳ ፍርድ ቤት ፖሊስ በአቶ ልደቱ አያሌው ላይ የጠየቀውን የ14 ቀናት የምርመራ ጊዜ ውድቅ አደረገ። ፍርድ ቤቱ ለመጨረሻ ጊዜ የ7 ቀናት ተለዋጭ ቀጠሮ ሰጥተዋል። የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት አቶ አዳነ ታደሰ ለዶይቼ እንደተናገሩት አቶ ልደቱ አያሌው ያላቸውን የልብ ህመም ሕክምና የሚያገኙበት ሁኔታ እንዲመቻች ለፍርድ ቤቱ አቤት ብለዋል። ይሁንና ፍርድ ቤቱ አቶ ልደቱ አያሌው በሕክምና ምክንያት ያቀረቡት የዋስትና ጥያቄ ውድቅ በማድረግ መርማሪ ፖሊስ ለመጨረሻ ጊዜ ምርመራውን አጠናቆ እንዲቀርብ የ7 ቀን በመፍቀድ ተለዋጭ ቀጠሮም ለነሐሴ 11 ሰጥተዋል ብለዋል። በምስራቅ ሸዋ ዞን የቢሾፍቱ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በቀረቡት አቶ ልደቱ አያሌው ላይ መርማሪ ፖሊስ በተሰጠው ተጨማሪ 14 ቀናት አቶ ልደቱ እጅ ላይ የተገኘው 2 ሽጉጦች እና የኤሌክትሮኒክስ እቃዎች እንዲሁም የተላላኳቸውን የስልክ መልእክቶችን እያስመረመረ መሆኑንም ገልጸዋል። በአቶ ልደቱ እጅ ላይ የኢትዮጵያ ህዳሴ እርቅና አንድነት ሽግግር መንግስት ማቋቋም የሚልና ሌሎች የፖለቲካ ሰነዶች ማግኘታቸውንም መርማሪ ፖሊስ ገልጿል። ፖሊስ አቶ ልደቱ በሰኔ 23 ቀን 2012 ዓ.ም አርቲስት ሃጫሉ ሁንዴሳ ግድያን ተከትሎ መንግስት ለመገልበጥ እቅድ ይዘው ከሌሎች ግብረ አበሮቻቸው ጋር በቢሾፍቱ ሁከትና አመጽ እንዲፈጠር ሲቀሰቅሱ ነበሩ ብሎ እንደጠረጠሯቸው ለዚህም የምስክሮችን ቃል መቀበሉን መግለጹ ተዘግቧል።
ነሐሴ 6 የልብ ቀዶ ጥገና ምርመራ ለማድረግ ወደ አሜሪካ ለመሄድ ትኬት ቆርጠው በዝግጅት ላይ ሳሉ ከበረራቸው 2 ቀን በፊት በቁጥጥር ስር መዋላቸው አሁንም የልብ ሕክምና ያሰጋኛል። የፖሊስ ጣቢያው ውስጥም የአፍና አፍንጫ መሸፈኛ ሳያደርጉ ከመንገድ ላይ የሚያዙ ሰዎች ሳይመረመሩ እየገቡ ናቸው። ለኮሮና ቫይረስ ወረርሽኝ ተጋላጭ እንዳልሆን ሲሉ አቤቱታ ማስመዝገባቸው ተነግሯል። ፍርድ ቤቱም ፖሊስ ከዛሬ ጀምሮ አቶ ልደቱ በሀገር ውስጥ የልብ ሕክምና ማዕከል ሕክምና እንዲያገኙ ብሎም የኮሮና ወረርሽኝ ሁኔታ በተቻለ መጠን ጥንቃቄ እንዲደረግላቸው ፍርድ ቤቱ በማዘዝ ለነሐሴ 11 ተለዋጭ ቀጠሮ ሰጥቷል። ስትከታተሉት የነበራችሁ ከሀርነት ቲቪ ወደ እናንተ የሚደርሰው የሰዓቱ ዜና ነው። የዛሬ ዜናዎቻችን እነዚህ ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ እንዲሆንላችሁ ተመኘው። ሰላም።